እንዲም ያማትብ ሰው አይታችሁ አታውቁ? ታውት እሺ እንዲም አይታችሁ አታውቁት ይችላል። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አልያም ሴቶች ደግሞ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱንም ማያውቀውም እኮ ለምን እንደምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማትቡ ብሎ ያስተማሩን እንደዛ አይደል። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት። በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝንም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናረግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት በነገራችን